ሀይ ቤተሰብ ቻፕተር ቱን ይዤላችሁ መጥቻለሁ። ዛሬ ባለፈው ቻፕተር ዋን በፓርት ዋን እና በፓርት ቱ እያየን ሲሆን ዛሬ ቻፕተር ቱን ይዤላችሁ መጥቻለሁ ማለት ነው። ቤተሰብ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ ሸር እያደረጋችሁ ጀምሩት። ቤተሰብ የመቻችሁ ቻፕተር ቱ እናያለን። ቻፕተር ቱ ምን ይላልኝ? ቤዚክስ ኦፍ ፓይተን ፕሮግራሚንግ። ስለ ፓይተን ፕሮግራሚንግ ቤዚክስን ነው የምናይ ዛሬ። ኢንትሮዳክሽን ቱ ፓይተን ይላል። ምንድነው እንግዲህ ወደ ኮንሴፕቱ ስንገባ ፓይተን ኢዝ ኤ ዋይድሊ ዩዝድ ፕሮግራሚንግ ላንጉጅ ዛት ኦፈር ሴቨራል ዩኒክ ፊቸርስ ኤንድ አድቫንቴጅስ ኮምፔር ቱ ላንጉጅ ላይክ ከጃቫ ኤንድ ሲ ፕላስ ፕላስ። ምንድነው ፓይተን ከሌሎች ፕሮግራሚንግ ላንጉጆች ጋር ሲወዳደር የተሻለ አድቫንቴጅ የተለያየ ፊቸር ሴቨራል ዩኒኮች አሉት ማለት ነው። ከፐርፎርማንስ አንጻር ከተለያዩ ነገሮች የተለያዩ አድቫንቴጆች አሉት። ከማን ጋር ሲነጻጸር? ከጃቫ ከሲ ፕላስ ፕላስ ሲነጻጸር እነዚህ አድቫንቴጆች አሉት ማለት ነው። ፓይተን ኢዝ አን ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉጅ ክሬትድ ባይ ጊዶ ራሻ ኢን 1989 ኢት ኢዝ አይዲያሊ ዲዛይንድ ፎር ራፒድ ፕሮቶታይፒንግ ኦፍ ኮምፕሌክስ አፕሊኬሽን። ምንድነው ፓይተን ፕሮግራሚንግ ላንጉጅ ስንል ምንድነው? ኦብጀክት ኦሪየንትድ ነው። ኦኦፒ ነው ስንል ምንድነው? ኦብጀክት ኦሪየንትድ ነው ስንል ምንድነው? የሆነ ክላስ ኤንድ ኦብጀክት ቤዝድ ያደረገ ፕሮግራሚንግ ላንጉጅ ነው ማለት ነው። ኦብጀክት ኦሪየንትድ ምን ማለት እንደሆነ አዘ ፊቸር ምናዊ ይሆናል። ሶ ኢን 1989 በጊዶ ራሻ በተባለ ዴቨሎፐር ክሬት የተደረገ ላንጉጅ ነው ማለት ነው። ፓይተን ኢዝ ዋን ኦፍ ዘ ሞስት ፖፑላር ፕሮግራሚንግ ላንጉጅ ኦልዞ ኢት ኢዝ ጀነራል ፐርፐዝ ላንጉጅ ኢት ዩዝድ ኢን ቫሪየስ ኤሪያ ኦፍ አፕሊኬሽን ሰች አስ ማሽን ለርኒንግ፣ ለአርቲፊሻል ኢንተሊጀንስ፣ ዌብ ዴቨሎፕመንት፣ ለአይኦቲ ኤንድ ሞር። ምንድነው? ለማሽን ለርኒንግ፣ ለአርቲፊሻል ኢንተሊጀንስ፣ ለዌብ ዴቨሎፕመንት እንጠቀምበታለን ማለት ነው። ማን? ፓይተን ማለት ነው። ሜኒ ላርጅ ካምፓኒስ ዩዝ ፓይተን ፕሮግራሚንግ ላንጉጅ ኢንክሉድ እነ ናሳ፣ ጎግል፣ ዩቲዩብ፣ ቢት ቶረን ኤንድ ኢቲሲ። እነዚህ ትላልቅ ካምፓኒዎች ምንድነው የፓይተንን ኮድ ይጠቀሙታል ማለት ነው። ፓይተን ፕሮግራሚንግ ላንጉጅን ይጠቀማሉ ማለት ነው። ሶ ምንድነው በአጠቃላይ ፓይተን ጀስት ዋይድሊ ዩዝድ ፕሮግራሚንግ ላንጉጅ ነው። በተለያዩ ትላልቅ ድርጅቶች ይጠቀማል። ናሳ፣ ጎግል፣ ዩቲዩብ በእነዚህ በመሳሰሉት ድርጅቶች ይጠቀሙታል ማለት ነው። ኋይለርን ፓይተን ለምን እንማራለን ነው የሚለው። ፓይተን ፕሮቫይድ ሜኒ ዩስፉል ፊቸርስ ቱ ፐርፎርም ኢዚ ቱ ዩዝ ኤንድ ሪድ። በቀላሉ ምንድነው ኢዚ ቱ ዩዝ ኤንድ ሪድ፣ ለመጠቀም ቀላልና ለማንበብ ምቹ የሆነ ነው። ፓይተን ሲንታክስ ኢዝ ክሊር ኤንድ ኢዚ ቱ ሪድ። ምንድነው የፓይተን ሲንታክሶች ምንድነው? ኢዚ ናቸው፣ ቀላል ናቸው። ለማንበብም ጀስ እንደዚሁ ቀላል ነገሮች ናቸው ማለት ነው። ሜኪንግ ኢት አን አይዲያል ላንጉጅ ፎር ቦዝ ቢግነር ኤንድ ኤክስፔሪንስድ ፕሮግራመር። ምንድነው ለአድቫንስድ ኤንድ ለቢግነር ፕሮግራሞች በጣም ሲምፕል ኤንድ ኢዚ ነው ማለት ነው። ፕሮግራመሮች ጀስት ኢዚ ነው ማለት ነው። ሌላኛው ደግሞ ዳይናሚክ ታይፕድ ነው። ዳታ ታይፕ ኦፍ ቫሪያብል አር ዲተርማይንድ ዱሪንግ ራን ታይም ዊ ዲድ ኖት ኒድ ቱ ስፔሲፊክ ዛት ዳታ ታይፕ ኦፍ ቫሪያብል ዱሪንግ ኮድስ። ምንድነው በፓርት ቪዲዮ ራንታይም ኢንቫይሮንመንት ማለት ምን ማለት እንደሆነ አይተናል። ምንድነው ዳይናሚካሊ ታይፕድ ዳታ ታይፕ ኦፍ ቫሪያብል አር ዲተርማይንድ ዱሪንግ ራንታይም። ዳታ ታይፖች ምንድነው? ዳታ ታይፕ ኦፍ ቫሪያብል ምንድነው? ዲተርማይን የሚደረጉት በምን ታይም ነው? ዱሪንግ ራን ታይም ጊዜ ነው ማለት ነው። ሃይ ሌቭል ላንጉጅ ነው ፓይተን። እንግዲህ ሃይ ሌቭል ላንጉጅ ነው ሚንስ ሁማን ሪዴብል ኮድ ነው። ያ ምንድነው የሆነ ላንጉጅ ሃይ ሌቭል ላንጉጅ ነው ካልን ምንድነው ሁማን ሪዴብል ላንጉጅ ነው ማለት ጀስት ሁማን በቀላሉ አንደርስታንድ የሚያደርጉት ኮድ ያለው ነው ማለት ነው። ፓይተን ጋርቤጅ ኮሌክትድ ነው። ምንድነው ሚሞሪ አሎኬሽን ኤንድ ዲአሎኬሽን አር አውቶማቲካሊ ማኔጅድ። ምንድነው ሚሞሪ አንዱ ጀስት ሲጻፈውን ኮድ ሚሞሪ አሎኬት ኤንድ ዲአሎኬት ሲያደርግ አውቶማቲካሊ ነው እዛው ላይ ማለት ነው። ጀስት ጋርቤጅ ኮሌክሽን ማለት ይሄ ነው። ፕሮግራመር ዱ ኖት ስፔሲፊክ ኒድ ቱ ማኔጅ ዘ ሚሞሪ። ጀስት ምንድነው ፕሮግራመሮች
ስፔሲፊካይ አያደርጉም ማለት የሆነ ፕሮግራም ጀስት ራይት ኮድ ያደርጋል እንጂ የሆነ ሚሞሪ ማኔጅመንት ላይ ገብቶ ጠለቅ ብሎ አይሰራም። ጀስት የዛን ስራ ማን ይሰራዋል? ፓይተን ማለት ነው። ዋይ ለርን ፓይተን ይላል። ፓይተን ለምን ነው የምንማረው ይላል። እዚህ ጋር ያየ ነው ምንድን ነው ዋይ ለርን ፓይተን ጀስት እነዚህን የላይኞችን አየን። ደግሞ ከዚህ በተጨማሪም ክሮስ ፕላትፎርም ኮምፓቲቢሊቲ ነው። ምንድን ነው ፓይተን ካን ቢ ኢዚ ኢንስቴልድ ኦን ዊንዶው ለማክስ ኤንድ ቫሪዮስ ለኔክስ ዲስትሪቢሽን ምንድን ነው ለዊንዶውም ኦር ለኤክስ ዊንዶውም ጀስት በቀላሉ ኢዚ ዳውንሎድ ማድረግ ኢንስቴል ማድረግ እንችላለን ማለት ነው። ክሮስ ፕላትፎርም ነው። ሪች ስታንዳርድ ላይብረሪዎች አሉት። ባለፈውም እያልኳችሁ ነበር። ምንድን ነው ፓይተን ካም ዊዝ ሴቬራል ስታንዳርድ ላይብረሪ ዛት ፕሮቫይድ ሪል ቱ ዩዝ ሞጁል ኤንድ ፋንክሽን ሞጁል እና ጀስት የተጻፉ ላይብረሪዎች ሞጁሎችን እና ፋንክሽኖችን ጀስት ኢምፖርት አድርገን የሆነ ከፕሮጀክታችን ጋር ኮላብሬት አድርገን በቀላሉ የሆነ ኮድ ሳንጽፍ ኢምፖርት አድርገን ለመጠቀም ብዙ ላይብረሪዎች አሉት። ሪች ላይብረሪ ያለው ፓይተን ኦፕን ሶርስ ስላለው ፓይተን እንማረዋለን ማለት ነው። ፓይተን ኢዝ አን ኦፕን ሶርስ ኮስት ፍሪ ፕሮግራሚንግ ላንጉጅ ጂዩአይ ፕሮግራም ሳፖርት ነው። ምንድነው ግራፊካል ዩዘር ኢንተርፌስ ሳፖርት ያደርጋል። ፓይተን ፕሮቫይድ ሴቨራል ጂዩአይስ ፍሬምወርክ ሰቻስ ቲኪንተር ቱ አለው ዴቨሎፐር ቱ ክሬት ዴስክቶፕ አፕሊኬሽን ኢዚ ጀስት ቲኪንተር እንደ ኤግዛምፕል ብናነሳ ዴስክቶፕ አፕሊኬሽን ክሬት ለማድረግ ዩዘር ኢንተርፌሳችን እንጠቀምበታለን ማለት ነው። ጂዩአይ ፕሮግራሚንግ ሳፖርት ያደርጋል ማለት ነው ፓይተን። ሶ ፓይተን እነዚህን ፊቸሮችን አፕላይ ስለሚያደርግ ፓይተንን እንማረዋለን ማለት ነው። ዋይ ለርን ፓይተን የሚለው ጥያቄያችን እዚህ ጋር ተመለሰ ማለት ነው። ዋይድሊ ሬንጅ ኦፍ ላይብረሪ ኤንድ ፍሬምወርክስ ፓይተን ሃዝ ኤ ቫስት ኮሌክሽን ኦፍ ላይብረሪ ኤንድ ፍሬምወርክስ ምንድነው ያው ጀስት ከዛ ጋር ያለው ነው ከላይ እንግዲህ ፓይተን ምንድነው የተለያዩ ዋይድሊ ዩዝድ ላይብረሪ ኤንድ ፍሬምወርኮች አሉ ሰቻስ እነ ነምፒ፣ ፓንዳ፣ ጃንጎ፣ ፍላስክ ዛት ካን ቢ ዩዝድ ቱ ሶልቭ ኤ ዋይድ ሬንጅ ኦፍ ፕሮብለም። እነዚህ በጣም ጠቃሚ የፓይተን ላይብረሪዎች ናቸው። አሰ ፊቸር አይ ቲንክ ወደ ቻፕተር 4-5 አካባቢ ይመስለኛል እነዚህም በጥልቀት የምናያቸው ይሆናል። አፕሊኬሽን ኤሪያ ኦፍ ፓይተን ጀስት ፓይተን አፕሊኬሽን ኤሪያው ምን ላይ ነው የሚያተኩረው? አንደኛ ዳታ ሳይንስ ነው። ዳታ ሳይንስ ኢዝ ኤ ቫስት ፊልድ ኤንድ ፓይተን ኢዝ አን ኢምፖርታንት ላንጉጅ ፎር ዚስ ፊልድ ቢኮዝ ኦፍ ኢትስ ሲምፕሊሲቲ ኢዚ ቱ ዩዝ ኤንድ አቫይላብል ኦፍ ፓወርፉል ዳታ ኤንድ አናሊሲስ ኤንድ ቪዥዋል ላይብረሪ ላይክ ነምፒ፣ ፓንዳ ኤንድ ማትፕሎት እነዚህ የተባሉ ጀስት ምንድን ነው እንግዲህ ፓይተን ዋይድሊ ዩዝድ ለዳታ ሳይንስ በጣም ዋይድሊ ዩዝድ የምንጠቀምበት አንደኛው ላንጉጅ ነው። ምንድነው ለዳታ ሳይንስ ለምንጠቀመዋለን? ምንድነው ሲምፕል ነው፣ ኢዚ ቱ ዩዝ ነው፣ አቫይላብል ኦፍ ፓወርፉል ዳታ አናሊሲስ አለው፣ ቪዥዋላይዜሽን ላይብረሪ አለው። ላይክ እንደነማን እንደነ ነምፒ፣ ፓንዳ፣ እነ ማትፕሎት ሂሳብ ነገሮችን አይሚን ማስ ነገሮችን ኮድ ልናደርግ ስንል ማትፕሎትን ኢምፖርት እናደርጋለን ምናምን እነሱ ለዴስክቶፕ አፕሊኬሽን ጀስት ከላይም እንዳልኳችሁ ቲኪንተር ለምሳሌ አር ዩዝፉል ላይብረሪ ዛት ካን ቢ ዩዝድ ኢን ዩአይ ጀስት የሆነ ዴስክቶፕ አፕ ቢውልድ ብናደርግ ማን እንጠቀማለን? ቲኪንተር ማለት ነው። ግራፊካል ዩዘር ኢንተርፌስ ቤዝድ ኦን ዴስክቶፕ አፕሊኬሽን ዜር አር ቤተር ላንጉጅስ ፎር ዚስ ፊልድ በት ኢት ካን ቢ ዩዝድ ዊዝ አዘር ላንጉጅ ፎር ሜኪንግ አፕሊኬሽንስ ለሞባይል አፕሊኬሽን while Python is not commonly used for creating mobile application, it can still become combined with framework like እንደ ኬቢ ኦር ምንድን ነው ፓይተን ምንም እንኳ used for creating mobile application ክሬት ለማድረግ ባንጠቀምበት ኢት ካን ስቲል ቢ ኮምባይን ከነማ ጋር ኮምባይን በማድረግ ላይክ ፍሬምወርክ ኬቢ ኦር ቢዋይር ቱ ክሬት ክሮስ ፕላትፎርም ሞባይል አፕሊኬሽን ከነዚህ ጋር ላይክ ኬቢ እንደነ ኬቢ አይነት ፍሬምወርኮች ጋር ኢንቴግሬት በማድረግ ሞባይል አፕ ዴቨሎፕ እናደርግበታለን። ሶ ሌላኛው ደግሞ ለዌብ አፕሊኬሽን ፓይተን ኢዝ ኮመንሊ ዩዝድ ኢን ዌብ ዴቨሎፕመንት ኦን ዘ ባኪንድ ዊዝ ፍሬምወርክ ላይክ ጃንጎ። ምንድነው ፓይተን ለምንድነው የምንጠቀመው? አብዛኛውን ታይም እንዲሁም ለዌብ ዴቨሎፕመንት ዌብ ዴቨሎፕመንት ስንሰራ የሆነ ዌብሳይት ለመስራት ምንድነው እንዲሁም በፓይተን የተሰራ ጀስት ኮድ ባኪንዱ በፓይተን የተሰራ ዌብሳይት ጀስት ሴኩር ነው ኤንድ ሙር
ኢንተረስቲንግ ዌብሳይት ነው። ለክሊያንቶችም ጀስት ለተለያዩ ድርጅቶችም ሲሰሩ በፓይተን ቢሰራ ሞር አፎርዴብል ይደረጋልኝ። ሌላኛው ማሽን ለርኒንግ ነው። ለማሽን ለርኒንግ ፓይተን ኢዝ ዋይድሊ ዩዝድ ፎር ማሽን ለርኒንግ ዱቱ ኢትስ ሲምፕሊሲቲ ኢዚ ቱ ዩዝ። ምንድነው በጣም ቀላል ነው ለመጠቀም ኢዚ ነው። በዚህ ምክንያት ምንድነው ለማሽን ለርኒንግ ይጠቅማል ማለት ነው። አቬይላቢሊቲ ኦፍ ፓወርፉል ማሽን ለርኒንግ ላይብረሪስ፣ እነዚህ ምንድነው አቬይሌብል የሆኑ ፓወርፉል የሆኑ ማሽን ለርኒንግ ላይብረሪዎች ስላሉት ጀስት እንጠቀምበታለን ማለት ነው። ኮምፒውተር ቨርዥን ኦር ኢሜጅ ፕሮሰሲንግ አፕሊኬሽን ጀስት ምንድነው እነዚህ ኮምፒውተር ቨርዥን ኤንድ ኢሜጅ ፕሮሰሲንግ አፕሊኬሽኖችን የያዘ ፓይተን ካን ቢ ዩዝድ ፎር ኮምፒውተር ቨርዥን ኤንድ ኢሜጅ ፕሮሰሲንግ አፕሊኬሽን ስሩ ፓወርፉል ላይብረሪ ሰቻስ እነ ኦፕን ሲቪ ኤንድ ስኬት ኢሜጅ እነዚህን በመጠቀም ኢሜጅ ፕሮሰሲንግ አፕሊኬሽኖች እንጠቀምበታለን። ለጌሚንግ ፓይተን ሃዝ ላይብረሪ ላይክ ለፓይጌም ዊች ፕሮቫይድ ኤ ፕላትፎርም ፎር ዴቨሎፒንግ ጌም ዩዚንግ ፓይተን በመጠቀም ጌሞችን ዴቨሎፕ እናደርጋለን። ለዴቭኦፕስ ፓይተን ኢዝ ዋይድሊ ዩዝድ ኢን ዴቭኦፕስ ፎር አውቶሜሽን ኤንድ ስክሪፕት ኦፍ ኢንፍራስትራክቸር ማኔጅመንት ኮንፊግሬሽን ማኔጅመንት ኤንድ ዲፕሎይመንት ፕሮሰስ። ምንድነው ዴቭኦፕስ ማለት ዴቨሎፕመንት ኤንድ ኦፕሬሽኖችን በአንድ አጠቃሎ ይይዛል። ምንድነው እነዚህ በቀላሉ ማኔጅ ለማድረግ ኮንፊገር ለማድረግ ኤንድ ዲፕሎይ ኢመንት ፕሮሰስን ለማፋጠን ጀስት ዴቮፕስን አፕላይ ስለሚያደርግ እንጠቀመዋለን ማለት ነው። ምንድነው ዴቮፕስ ጀስት ወደፊት የምናየው ይሆናል። አይ ቲንክ ይህን ሞር እንዲያውም ወደ ሲ ሻርፕ ምናምን አካባቢ ሲነድ ዴቮፕስ ምን ማለት እንደሆነ እናየዋለን ሞር። ምንድነው ዴቨሎፕመንት ኤንድ ኦፕሬሽን፣ ምንድነው ዴቨሎፕመንት ስቴጅ እና ኦፕሬሽን ስቴጆችን የያዘ ማለት ነው። ዴቨሎፕመንት ሚንስ ጀስት ኮድ ፓርቱን የያዘ እና ኦፕሬሽን ማለት ደግሞ ከማኔጅመንት አንጻር ጀስት የሆነ ሶፍትዌር ዴቨሎፕ ሲደረግ የሚይዛቸውን ስሩ ፕሮሰሶችን በአንድ ያጠቃልላል ማለት ነው። ፓይተን ፖፑላር ፍሬምወርኮች ኤንድ ላይብረሪዎች አሉ። ከእነሱ ውስጥ የተወሰኑትን እንይ። ፓይተን ሃዝ ዋይድሊ ሬንጅ ኦፍ ላይብረሪስ ኤንድ ፍሬምወርክስ ዩዝድ ኢን ቫሪዮስ ፊልድስ። ምንድነው እንግዲህ ፓይተን የተለያዩ ሬንጅ ኦፍ ላይብረሪዎች ኤንድ ፍሬምወርኮች አሉት ለተለያዩ ፊልዶች የምንጠቀምባቸው። ለምሳሌ ለዌብ ዴቨሎፕመንት ሰርቨር ሳይድ ጀስት ለሰርቨር ሳይድ ዌብ ዴቨሎፕመንት ቅድም ምን ብያቸዋለሁ? ጃንጎ ፍላስክ፣ ፒራይድ፣ ቸርቲ፣ ፒዋይ እነዚህን ለዌብ ዴቨሎፕመንት አዝ ባኪንድ እንጠቀምባቸዋለን ማለት ነው። ለዩአይ ቤዝድ አፕሊኬሽን እነ ቲኪንተር፣ ፒጂቲኬ፣ እነ ፒዋይ ኪቲ፣ እነ ፒዋይ ጂኤስ እነዚህ ለዩአይ ቤዝድ አፕሊኬሽኖች አይሚን ዴስክቶፕ አፕሊኬሽኖችን ዴቨሎፕ ለማድረግ የሚጠቅሙን ፍሬምወርክ ኤንድ ላይብረሪዎች ናቸው። ኤስኪል አልሸሚ ጀስት ላይብረሪ ኦፍ ፎር ወርኪንግ ዊዝ ኤስኪል ዳታቤዝ ከዳታቤዝ ጋር የተያያዙ ነገሮችን ለመስራት ደግሞ እነዚህን እንጠቀማለን። ኤንኤልቲኬ ላይብረሪ ፎር ናቹራል ላንጉጅ ፕሮሰሲንግ፣ ለናቹራል ላንጉጅ ፕሮሰሲንጎች ደግሞ እነዚህን እንጠቀማለን። ለፓይጌም ላይብረሪ ፎር ጌም ዴቨሎፕመንት፣ ፓይቴስት ኤቲኤስ ፎር ፓይተን፣ ጃንጎ፣ ረስት ፍሬምወርክ ቱል ላይክ ፎር ቢልዲንግ ረስትፉል ኤፒአይዎችን ዴቨሎፕ ለማድረግ እንጠቀምበታለን። ጀስት ምንድነው እነዚህ ያየናቸው ፓይተን ፖፑላር ፍሬምወርክ ኤንድ ላይብረሪ። ፍሬምወርክ ኤንድ ላይብረሪ ስንል ምን ለማለት ነው? ዋናው ፍሬምወርክ ኤንድ ላይብረሪ ግልጽ ሲሆንላችሁ ነው እነዚህን ልትረዱ የሚገባው። ፍሬምወርክ ማለት ጀስት የሆነ ፍሬምወርክ ኤንድ ላይብረሪ ሁለቶችም የማይነጣጠሉ ቃላቶች ናቸው። ምንድነው መሰላችሁ? የሆነ ጀስት ፓይተን ዴቨሎፕ ሲደረግ ራሱ ላንጉጁ ማለት ነው ጀስት አብሮ ዴቨሎፕ የተደረጉ ፍሬምወርኮች መሳሪያዎችን ላይብረሪ ጀስት ለምሳሌ የሆነ ቤተ መጽሐፍት ውስጥ አለ፣ ቤተ መጽሐፍት አለ ልበላችሁ። ከዛ ቤተ መጽሐፍት ውስጥ የሆነ የምንጠቀምበት መጽሐፎች አሉ ማለት ነው። ጀስት ፓይተን ደግሞ ምን ይዞ ጀስት ራሱ ዴቨሎፕ ሲሆን አዘ ፊቸርም በዛም ታይም ዴቨሎፕ ሲደረግም የያዛቸው ፍሬምወርኮች ኤንድ ላይብረሪዎች አሉ። ምንድነው እነዛን ላይብረሪዎች እኛ በቀላሉ ኢምፖርት እያደረግን ፕሮጀክታችን ጋር ኢንቴግሬት እያደረግን የምንጠቀምበት ነገር ነው። ሌላኛው አድቫንቴጅ ኦፍ ፓይተን ላንጉጅ ይላል። ክሮስ ፕላትፎርም ኮምፓቲቢሊቲ ነው። ስትሮንግ ኮሚኒቲ ሳፖርት ያደርጋል። ኢንቴግሬሽን ኢንቴንሲቢሊቲ ነው። ስኬሌብል ኤንድ ፐርፎርማንስ ቨርሳታይል ኤንድ ፍሌክሲብል ነው። እነዚህን ይዛል። ቤተሰብ ምንድነው እንግዲህ ፓይተን በጣም ብዙ አድቫንቴጆች አሉት። በትንሹ እነዚህን ያጠቃልላል። የዛሬው ቪዲዮ ይህን ይመስላል ቤተሰብ። ቻፕተር 2 ቤዚክስ ኦፍ
ፓይተን ይህን ይመስላልኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ግልጽ ያልሆንላችሁ ነገር ካለ ኮመንት ላይ ያሳውቁኝ። ይመቻችሁ ቤተሰብ። ፒስ